ስለ ድድ መሸሽ ምን ያህል ያውቃሉ? የድድ መሸሽ ከድድ በሽታዎች ውስጥ አንዱ ሲሆን ጥርስን የከበበው ድድ ወደ ኋላ እየሸሸ ይሄዳል። በዚህም ምክንያት የጥርስ የውስጠኛው ክፍል ወይም የጥርስ ስር ወደ ውጭ ተጋላጭ ሆኖ ይታያል። ይህም የጥርስ መቦርቦር ተጋላጭነትን ይጨምራል። የድድ መሸሽን ተጋላጭነት የሚጨምሩ የተለያዩ ምክንያቶች አሉ። ከነሱም መካከል አንደኛው በጣም በኃይል መቦረሽ፣ የጥርስ መቦርቦር መኖር፣ የድድ ወይም የጥርስ ኢንፌክሽን መኖር፣ በቂ ያልሆነ የጥርስ እንክብካቤ መኖር ማለትም ጥርሶትን በደንብ አለመቦረሽ ወይም በደንብ አለመታጠብ፣ በድድ ላይ አደጋ ወይም ጉዳት መድረስ፣ የብሬስ ወይም የጥርስ ማስተካከያ ሕክምናዎች ማድረግ፣ ያልተስተካከለ የጥርስ አቀማመጥ መኖር፣ ሲጋራ ማጨስ ወይም የተለያዩ የሚታኘኩ የትንባሆ ምርቶችን መጠቀም፣ ጥርስን ማፋጨት፣ ከንፈር እና ምላስን መበሳት፣ ሆርሞን መለዋወጥ፣ በቤተሰብ ውስጥ የድድ መሸሽ ታሪክ መኖር እና በዘረመል የሚመጣ የድድ መሸሽን ያካትታል። ጥያቄ ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። የጥርስ ስፔሻሊስት ሐኪሞችን ለማማከር የዊኬር መተግበሪያን ከፕሌይ ስቶር ላይ አውርደው ይጠቀሙ። እናመሰግናለን።